ፈቀረኝ አሻግሮ ያይሃል የናፈቀ ልቤ ሲያስብህ ያመሻል አሃ አይ ውበት አሃ አይ ቁመና ሁሉን አድሎሃል አሃ ያም የኔ አሃ ያም የኔ እንዴት ይሻልሃል አዎ የቃል ችግር የስትንፋሴ ድክመት ስሜቴን ላብራራው ከራሴው ስሟገት ጀንበሯም ጠለቀች ቀኑ መሸ አዎ የኔ ነገር ተበላሸ ድፍረት ከኔ ሸሸ ያምባው መሆንህን አንተ ሰው ሁሉም ያወራልኛል መቀደሜን ሰጋው ያገር ቤቲም አለች ዛሬ የቤቲ ዛሬ ሳይሆን የቤቲ ልደት በ26 ነው እንዳጠረጥር ብዬ ዛሬ ደግሞ ቀን 18 ነው እና ልደቷን በጣም በትልቁ ሰርፕራይዝ ላረጋት ይሄ ወይ የሷ አካውንት ነው ወይ የኔ አካውንት ላይ ነው የሚለቀቀው እኔ ያው እርግጠኛ አይደለሁም በጣም ሰርፕራይዝ እንደምትሆን ከኪሩቤል ጋር ትንሽ ግጭት ተፈጥሮ እኔና እሷ ጸብ ላይ ተጣልተናል የእውነት ወላሂ የእውነት በቃ የእውነት ነው የተጣላ ነው የተጣላንበትም ምክንያት ኪራይ ፍቅር ጥያቄ እንዲጠይቃትና ሊስማት ሞክር ሽንት ቤት መጸዳጃ ቤት ወይም ደግሞ መታጠቢያ ጋር ውሰዳት ብየው እሱም እንዳለው እያወሩ ሊስማት ሲል እኔ ጭልቅ እያይቼ በቃ ወላሂ ቢቀረጽ ድራማ ይመስልም ነበር ወላሂ አልተቀረጸም በቃ እውነተኛ ነው እና በጣም በቃ እኔ እንጃ ወላሂ በጣም ነው ድራማ የሰራንባት ልጅቷ ትላንት ነው እንደዛ ያደረግናት በጣም ስታለቅስ ነበር ቀኑን ሙሉ ስታለቅስ ነበር አይኗ አሁን ራሱ ስትመጣ ታያታላችሁ በቃ ሀባብ ነው የሚያክለው በጣም በቃ በቤተሰቦቿም ወቀሳ እየደረሰብኝ ነበረ እያለቀሰች ምናምን በቃ በጣም እኔና እሷም ታውቀው አሁን በቃ እሷ ስትማግጥብኝ እኔ እንዳየኋት አይነት ነገር ነውና በጣም ትልቅ ሰርፕራይዝ ነው የምትሆነው ወንድሟን ቃላብ ይባላልና ይዘሃትና ብየዋለሁ እስቲ ሰርፕራይዝ ነው ብዙ ስጦታዎችን አርግቼ እዚህ ሆራ ፕሮግራሙን አዘጋጅቼላታለሁ ኦሬዲ አሁን 12 ሰዓት ከ20 ምናምን ነው እስከ 40 ምናምን ትመጣለች ምንም የምታውቀው ነገር የለም ከሆራ ዋናዎቹ ጋር ተመካክረን ነው ይሄን ነገር ያደረግነው በቃ ወላሂ በጣም ትልቅ ሰርፕራይዝ ነው በጣም ትልቅ እና በቃ በጣም ደስ ይላታል ብዬ ብቻ መፈራው እያለቀሰች እንዳትወጣ ነው እና እስኪ የቀረውን ደግሞ ውስጥ እንግባና በደንብ እናየዋለን ስትመጣም ያለውን ነገር ከወሬ ይልቅ በአካል በደንብ ታዩታላችሁ ውድ ፋሚሊዎች ተከተሉኝ ይሄንንም ዩቲዩብ ቻናል ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ውስጡን ደግሞ ያዘጋጀንላትን ነገር እንግባና እናሳያችሁ እንግባ ተከታተሉኝ ዲኮሩ በዚህ መልክ ይመስላል በጣም የሚገርም ነው የተደረገው ዩ ይሄ ገና ቢፎር ነው ደግሞ ሌላ ትልቅ ነገር ተዘጋጅቶላታል አሁን ሪንግ ላይት በደንብ ስለሌለ በደንብ እንትን እንላቸዋለን በጣም በቃ ትልቅ ነገር ነው የተዘጋጀላት በቃ እንደውም ሙሉን ሪንግ ላይት ምናምን ይስተካከልና አሳያቸዋለሁ ከዚህ ለፕሮግራሙ እየተሯሯጡ ነው እዚህ ጋር ኪራ አለ እዚህ ጋር ሀያ ተርገዳለች እዚህ ጋር ሁለት ቤት ያላሉትም ኧረ ትንሹ አይላትም ነበር እዚህ ጋር ለሪንግ ላይት እየታገዱ ነው ያስፈራል ፊቱ ካሜራማን ተደብቆ ነው የሚቀር እዚህ ጋር አንድ ልጅ መጣች
እኛም ሰግደን እንምጣ። በቃ ሰግደን እንምጣ። እኛስ ጀምር አሁን ለመጣሽ እንሄዳለን። ለዛ አንተ ምንድን ነው ያራዳው? ሰሳይረሳን በቃ Happy birthday to Dada. Happy birthday! ታጠቡበት። ሴቶች እልል አትሉም እንዴ? አረ ካሜራ እያበላሻችሁ ነው። በቃ ኬኩ ተበላሽ። ቀለበቱን አርግላታ። ይሄ ነው ትልቁ አጫጭብ ያዳሚ አሻግሮ ያይሃል የናፈቀ ልብ ሲያስብህ ያመሻል። አይ ውበት አይ ቁመና ሁሉን አድሎሃል። ያም የኔ ያም የኔ እንዴት ይሻልሃል? አዎ የቃል ችግር የስትንፋሴ ድክመት ስሜቴን ላብራራው ከራሴው ስሟገት ጀንበሯም ጠለቀች ቀኑ መሸ። አዎ የኔ ነገር ተበላሸ ድፍረት ከኔ ሸሸ። ያቸው እነዚህ ሲንግሎች መሆንህን አንተ ሰው ሁሉም ያወራልኛል። መቀደሜን ሰጋው የአገር ልጅ ኧረ እንዴት ይሻለኛል። ለመስኩሏችንማ አንተ ሰው ምንኛ ወደድኩልህ። ለአንድ ቀን ቀርተህ ነው የአገር ልጅ የወር ነው ልታለቅሽ ነው እንደ መጣሽው? ለደስታሽ እኮ ነው፣ ለደስታሽ ነው። ይሄ ሁሉ የለፋ ነው። ይሄ ሁሉ እንትን ያለ ሀሳብሽን ተናገሪ። ደብድብ የማታው ባይ ባይ አዚ አታሳስ እና ውድ ፋሚሊዎች ይሄንን ይመስል ነበር። በደንብ አስለቅሰናታል። ከብዙ ማልቀሶች በኋላ ያው ተደስታለች ብዬ አስባለሁ። አልተደሰትሽም እንዴ? ብዙ አስለቅሽሻለሁ። ያው እሷን ለማስደሰት ስንል ትንሽ እኔና ኪሩቤል
እኔና ኪሩቤል ትንሽ ድራማ ሰርተን ነበር። ልጅቷ እንድታለቅስና እንድታዝን አርገናት ነበር። ያው መጨረሻ ላይም ያው እንድትደሰት ነው እና የደስታዋ ተካፋይ ሁኑ። ራቅ ቀረብ በሉና እዚህ ጋር ሁኑ። ኬኩ ይቆረስ። አስገባው ኪራ ቶሎ በላ አስገባልኝ። ቁጭ እና እንዴት ነበረ? አሪፍ ነበር። ያው እግሬ ወላሂ እየተንቀጠቀጠ ነው። በጣም ፈርቼ ነበር። ያው አይታናለች ምናምን ብዬ እኔ ነው ሹክ ሹክ ስንል አየሽን እንዴ? እኔ ነው አይተኛላ አይቻችሁ ይጀምር ይሄን ተርተረሻል። ይሄን እኔ ከና አልጠረጠርኩም ስገባ ምናምን ወንድምሽ ነው ዋና ተዋናይ። አራት ሲጌታ ነው። እሺ እና ያው እንጂ ለማስደሰት ማን ነው እዚህ ጋር ድራማ እንድትሰሩ ያደረጋችሁ እያለ ነው ካሜራማኑ። ኡፍ እና በጣም አዎ እግሬ በጣም እየተንቀጠቀጠ ነው። በጣም ልቡ ራሱ እንዴት እየመጣ ነው አላ ቅድም እንዴት እየመጣ እንደነበር እኔ ያረጀው እና እንዳታቀብን በጣም ብዙ ነገር አለች። ትንሽ ማነሽ አይደል? ኪራስ ትንሽ ማነሽ አይደል? ወይ ካሜራውን እዚህ አስተካክላለሁ። እሺ ችግር የለውም። ቤቲ እንኳን ተወለድሽ። ወይ ቤቲ ስንት አመትሽ ነው? 21 ነው እንደሌሎች። እንኳን አሻሽሽ እንኳን ተወለድሽልን። ሂድ ከዚህ አረ በቂ እና ውድ ፋሚሊዎች ይሄንን ይመስል ነበረ። የኬክ ቆረሳ ይኑራ እንዴ ቢጠፋም ይቆረስልን። እንብላ እንጂ ምንድነው እንብላ እንጂ እንዴ አንቺ ተረሽ እንዴ እንትን ኪራ ናሸብረን እሺ ቆይ አጥና እና ምንድነው ሞራን አርባ ምንድነው ይቆራስ መጀመሪያ የሆነ ነገር ትበል። ምንየቷን ተናገር የተሰማሽን ነገር የትናገርሽን ምናምን ያናደርንሽን አንቺ ይመችሽ። አንቺ ለምን እናንተ አሚር እኔ ልጅ ታገኛለሽ ልነግርሽ ብዬ ግን እኔ ነኝ የደፋሻለሁ አይደለም መንገር ማለት እሺ ቢያንስ ወሬ ራሱ ብታበሽ ብሎክ ባይዘው ብሎክ አርግቻታለሁ። እስካሁን ደም ራሱ ደውዬልህ ነበር። እስካሁን ከብሎክ አልወጣችም። አልደወለም አላዋራውም ብላ ነበር። ቁርጤ ማታ ልደበደባል ነበር። በዛ ታረገው ኪራ በቃ እንጎራረሳለን፣ ችግር የለውም። በቃ ደግሞ ከምንቆርሰው እዚሁ ነው እናንተ ወንበለስ እና ባራችሁ ባይዘው ከብሎክ እስካሁን አላወጣት። ይሄ ቪዲዮ እስኪያልቅ ድረስ ከብሎክ አጣን። ከዛ በኋላ ነው ከብሎክ የምትወጣው እየተቀረጸበት ነው። ከዛ እንደፈለግን ከብሎክ ማውጣት እንችላለን። እና ይሄ ነበር ሰርፕራይዙ። ይቆረስልን ቤቲ ይላል። ትንሿ ብዬ ነበር ያጻፍኩት፣ ያው የነሱ ስህተት ነው። ይቆረስልን። እንኳን ተወለድሽ። ምን ቀረ? ምንም አልቀረም። ያው የሆነ ብቻ የሆነ ነገር ግን ተናገር። ለምንድን ነው ዝም ማለት እኮ ዛሬ የሆነ ነገር ያንቺ ልደት ነው። የሆነ ነገር ስንት ዓመትሽ ነው? ይሄ ጥያቄ ይለፋት፣ ችግር የለውም። አይደለም ምን ማለት ነው? እኔ አይሆንም አልኩኝ። ከቀረጻ በኋላ
እና ይሄ ነበረ በቃ ቁጭ በሏ። ፊቴ ላይ ነው ባይዘው የረጨሁት እሷ ላይ ረጫለሁ ብዬ አሁን ገና ተነፈሱ። አሁን ገና ፕሮግራሙ አልቻልኩም ነበር ማታ ነገር ያለው በስል ነገ መች ነው ያው ነገ የሚደርሰው እያለ መች ነው የሚያገው ነገር አይደለም። ምን አንተን ይገረመኝ ዝም በል። የሆነ ነገር ካወራህ ትሳሳታለህ። ምንም ነገር እንዳታዋራት፣ ስለ ጉዳዩ ሁላ እንዳትጠይቃት ብዬሽ ለብቻው ተሯል። አሁን ማታ ስሰክሰ በቃው ተኝ ወይ ቲክቶክ ትለኛለች ማለት እኮ በቃ ወይ ኪሎ ግን ያገኘው ነበር። እኔ እንትኑ ፎቶ ስታገኝ ስትጎረጉር የስልኬ ላይ ይሄን ታይዋለሽ ብዬ በቃ ጭንቀት በጭንቀት ላብ መቼ ነው ቄስም ማውቃለሁ አንተ ባይዘው ልደትሽ ዛሬ አይደለም ታውቂያለሽ በ26 እና ተሳስተን ነው ቀን ዛሬ 26 መስሎን ነበረ። እናቴ ትሙት መቼ እንዳወቀን ታውቂያለሽ? በ26 መስሎን በ17 እንትን አለን። በቃ ይሁን ኪራ አሪፍ ነው። እና ዛሬ 26 መስሎን ነበር። የቀን መዛባት አጋጥሞን ነበር። ያ ቢሆንም እንደውም በ26 ቢሆን ተጠረጥር ነበር። እንኳንም 26 አልሆነ። እኔ አሁን ያሳሰበኝ የኬኩ ነገር ነው። አሁን ለምንድን ነው የወዴ ነገር ታውቃለህ? ያው ገጃጃ ሰዎች መብላት ነው። ሌላ ምንም ያውቁት ነገር የለም እኮ። ቆይ ሳህናችን ይምጣ እንዴ እስከ ለምን በሳህን በእጃችን ነው እንደውም ወይም ግን እንዴት ቀኑ ነጋልሽ? እንዴት ቀኑ ነጋልሽ? እንጂ ያብራላ አይገባልህም። ግን ስደቡ ምን አይገባም። እናቴ ትሙት ያሳየኝ ጀመረ እንደው እንደዛ ስብክ ላስሆኝ ማለት ነው። አላስቸግሩኝ ገብርኤል እንደውዬ ነበር። ከዛ ሄሎ እንዴ አላልኳችሁ? ነይ ወይዘዊ እሷ ነች ደውላ ድምጼን ስሰማ ዘጋችሁ ብያለሁ። ተሳክቶልኛል ያው ግምቴ እና በቃ ግን እንደዛ ሰብኪያት ግን መደወሉ ይተዋል። ስብክ እኮ ነው ጭራሽ ልታጣይን አይደለም። እኔማ ቀን ይድረስና አረባ ከኔ አላስችል ቢሆን ሰደው ተደፍዳባሪ እኮ እስኪ ነገ በቃ ወይኔ ባል ባይዘው ስንት ኪሎ እንደቀነስኩ እንዴ! በጣም ወላሂ በጣም ነው የፈራሁት እንጂ አምሻ ሰርፕራይዝ ላድርግ ተባለ። ማድረግ ይሻላል። አረ ወይኔ ማድረግ አልነጋለኝ። ከነጋ በኋላ ቀኑ ፍጥነቱ አንድ ነገር ሳላረግ ሚያዝያ 16 የሷ ማለት ነው። የሷ 16 እሺ አስብበት ላስብበት አትበሉኛውን ሙስሊም ነው ልደት አታከብርም። አላህ ይስጥና። አሁን ዘርፍ ያለው ጨንቆኝ ነበር እና ውድ ፋሚሊዎችሽን ሰላም ባያቸው በዚህ አጋጣሚ የአንቺ ፋሚሊዎች ናቸው። አንታት ሲበናት አንታት ቆይኝ ስለሷ ታሪክ ብዙ ማወራ። እሺ እንዴት ናችሁ? አይ ሰላም ባያቸው ብዙ ማለት ስለዚህ ታውራ እንዴ ቆይ ታውቂ ይሄ ታሪክ ማለት አሚር ገና ሲወለድ እናትና አባቴ ሲጣበሱ የነበረ በዚህ ነው በቃ እንትን አሜን 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 አሜን። ትልቅ ሰው ተመርቆናል። እድሜና ጤና ለዘላለም። ስለዚህ ታሪክ ሳልጨርስ ቆይ አንተ ተረጋጋ። እና የአሚር እናትና አባት በዚህ የተነሳ ነው የተጣበሱትና እናትየው አደናቆት ወደቀች። ከዛ በቃ አሚር ራሱን ሲረገጥ እኔ አሁን እንብላ በቃ አሁን እኔ ዛርቶ ነበር በጣም እንትን ብሎኛል። ከፋፍ ውድስ ሰራባቸው። እሺ ዛሬ ደስ ሰላም አለይኩም ሰለላሁ ዐለይሂ ወሰለም።
ውድ ፋሚሊዎች ታውቂያቸው ያው እኔ እንደምታውቁኝ ቤቲ ባለለው እና አይናፋር ነኝ። አዎ በጣም አይታችሁኛል እዚህ ጋር እና ላይክ ሼር ሰብስክራይብ እያደረጋችሁ የዛሬ አመት እኛ የዛሬ አመት ደግሞ ዛሬ እዚህ ቦራ ነው፣ በሚቀጥለው ዱባይ፣ አሜሪካ ምናምን ሁሌ ኢትዮጵያ ውስጥ አለን እና እንላለን። እንወዳችኋለን ውድ ፋሚሊ።